ሰላም ውድ ተመልካቾች እንደናችሁ እንደምናላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? አገዛዙ ከፍተኛ የሆነ በጀት መድቦ አፋብን ውስጥም በዲያስፖራውም እየተንቀሳቀሰ ነው ብለን በተደጋጋሚ መረጃ አድርሻችኋለሁ። ይሄ በመረጃ የተደገፈ ነው። ስለዚህ ለሚመለከቱ አካል እንዲደርስ ሁላችሁም ሼር በማድረግ እየደወላችሁ ማሳውቋቸው። ምክንያቱም ቢሊዮን ዶላሮችን በጅቶ አፋብን ውስጥም ያስገባችኋሉ። ከነዛ ውስጥ እንግዲህ ለመከፋፈል እየተሯሯጠ ያለው አለ። በዲያስፖራውም በሚዲያውም በፋኖ ውስጥም ልክ እንደነ ፋኖ ባሮች አይነቶች የሰኔ 15 ታሪክ እያነሱ ለመከፋፈል የሚያስቡ አንዳን ሆነም በአፋብን ውስጥ የሸዋ ጠቅላይ ግዛትን ስሙን ትተን በአፋብን በሚጠራው በአራት ቀጠና ስም አንጠራም ምትል ባሮች አይነት አለች። ስለዚህ ይሄ ዝም ብሎ እንዳይመስላችሁ። ስለዚህ በጣም ትኩረት ሊሰጠው ይገባል። ምክንያቱም አሁን አገዛዙ የተለያየ ሴራዎችን ፈብርኮ መጥቷል። አንደኛ ቄሶችን እንግዲህ ካድሬዎቹ በፋኖ እየተገደሉበት ነው። ምክንያቱም ምርጫ አይደረግም ብሏል። ህዝቡም ተቀብሎታል አይደረግም ማለቱን ያፋብንን ትዕዛዝ። ስለዚህ ይህን ያላከበሩትን የሚያስተባብሩት የፋኖ እርምጃ እየወሰደ ነው። ይሄ እንግዲህ በተጨባጭ ያለ ነው። ይህንን ካድሬዎችን በቄስ የመተካት በካድሬዎች ምትክ ፋኖ ቄሶችን እንዲገድል ይፈልጋል። ለምን? ከአማራ ህዝብ ፋኖን ለመነጠል። ሌላው ዲያስፖራ ላይ ከፍተኛ የሆነ በጀት ተመድቧል። ምን የውስጥ አንድ ከሆነ እንኳን ፋይናንሱን ማድረቅ አለብን። ዲያስፖራው ላይ ያለውን በየሚዲያው ለምሳሌ አሁን የለንደን አይነቶችን ለንደን ላይ ትክክለኛ ጉዳት የደረሰባቸውን በባነር አሰርተው ተጎጆችን ይዘው ከፍተኛ ለውጥ አምጥቷል። በጣም ጫና አሳድሮበታል። ብልጽግና ላይ አሜሪካ ላይ ካናዳ ላይ ጀርመን ላይ ያለው የት ሄደ? ሌላው ያ ሁሉ ዲያስፖራ ሲተለተል የነበረው ዛሬ ፋኖ አንድ ሲሆን የት ሄደ? ትላንትና ፋኖ አንድ ለምን መሆን አይችሉም? አንድ ካልሆናችሁ እያለ ሲጮህ የነበረው ሁሉ ዛሬ ፋኖ አንድ ሲሆን የት ሄደ ነው። ምክንያቱም ያኔ ልዩነታቸውን ተጠቅመው ለምን አንድ አይሆንም በሚለው ሰበብ የአማራን ህዝብ ከጀርባ ለማሰለፍ ነበር። ዛሬ አንድ ሲሆኑ ግን ድምጥማጣቸው ጠፍቷል። ይሄ የሆነበት ምክንያት ምንድነው ስንል በኤምባሲ ሰራተኛ ስም ደህንነቶችን ከወደ ውጭ አስወጥቶ መሪዎች እነሱ ነበሩ፣ የብልጽግና ሰዎች ነበሩ፣ ባንዶች ነበሩ መሪዎች። ዛሬ መንግስትን ተቃውመው ጉዳት የደረሰበትን ህዝብ በባነር አስወጥተው ሪያሊቲውን ኮዙን ይዘው መፍትሄ ፍለጋ የአውሮፓና የአሜሪካ ጎዳናዎች ጋር የሚወጡ የነዛ ሁሉ በአማራ ስም የሚነግዱ ዲያስፖራዎች ዛሬ የሉ። ለምን?